ሰላም ሰላም፣ ጤና ይስጥልኝ። ሁላችንም በያለንበት ሰላም እንድንሆን የእግዚአብሔር ሙሉ ፈቃድ ይሁንና ዛሬ ደግሞ ብዙዎች ስለሚፈሩት መጽሐፍ ፍካረ ኢየሱስ የዓለም መጨረሻ ያስቀመጣቸውን ቃላቶች ምናይ ይሆናል። አብራችሁኝ ቆዩ። ፍካሬ ኢየሱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመለኮቱ እልፈት ውላጤ፣ በመንግስቱ ሽረት፣ በባህሪው ሞት የሌለበት፣ በስም በአካል በግብር ሶስት፣ በመለኮት በባህሪ በህልውና በአገዛዝ በስልጣን ትክክል በመሆን ለዘላለም ሕያው ሆኖ የሚኖር የነገስታት ንጉሥ የገዢዎች ገዥ፣ በሰማይም በምድርም ባሉ ፍጥረታት ሁሉ አንደበት ለዘወትር የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፍካሬ ኢየሱስን ማንበብ እንጀምራለን። ጌታ ሐዋርያትን በደብረ ዘይት ሰብስቧቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድን ነው? እስኪ ንገረን ብለው ጌታችንን ለመኑት። ጌታም መለሰላቸው አላቸውም፣ ወዳጆቼ ሆይ በኋለኛው ዘመን ለሚመጣው ክፋት ምልክት ጅራታማ ኮከብ ይፈጠራል። ያን ጊዜ በየአገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲንም አመድም ይዘንባል። ማንም እንዳያስታችሁ ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየሀገሩ ይነሳል። ይህ ሊሆን ግድ አለውና ተጠንቀቁ። ግልጽ ለማድረግ ያክል ይህንን ፍካረ ኢየሱስ እየሰማችሁ ያላችሁ ሰዎች ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮን ላይክ አድርጉት ብዙዎች ጋር እንዲደርስና ብዙ ኦርቶዶክሳዊ የሆኑ እህት ወንድሞቻችን እንዲማሩበት። ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉ እህት ወንድሞችም በጊዜ ንስሐ ገብተው ቄደር ተጠምቀው እንዲሁም የሚገባቸውን ቅጣት ተቀብለው ወደ ትክክለኛውና ቀጥተኛ ወደ ሆነችው ኦርቶዶክስ ተዋሕዶ ቤተክርስቲያን መጥተው የድህነትን ስራ እንዲያገኙ እንድታደርጉልኝ በእግዚአብሔር ስም እጠይቃለሁ። ወደ ትምህርታችን እንመለሳለን። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸው ለሞት አሳልፈው ይሰጣጣሉ። ከአመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች፣ መተማመን አይኖርም። አንዱም አንዱን እንደ አውሬ ይመለከተዋል። በዚያን ጊዜ ተጠንቀቁ። ለአሕዛብ ምስክር ይሆንባቸው ዘንድ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተ ግን ተጠንቀቃችሁ ጠብቁ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆኑ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። በዚያም ወራት ላሉ ለርጉዞችና ለነፍሰ ጡሮች እንዲሁም ለመጫቶችና ለሚያጠቡ ሁሉ ወዮላቸው። እነዚያ ቀኖች ስለ ደጋጎችና ስለ ተመረጡ ሰዎች ባያጥሩ ኖሮ ሥጋ የለበሰ ሁሉ አንዳችም ባልኖረ ነበር። ስለዚህ ከዚህ ትምህርት የምንወስደውና የምንማረው ነገር ምንድን ነው? በንስሐ የጸዳ እንዲሁም ደግሞ ሽክፍ ብሎ እግዚአብሔርን አምኖ በእግዚአብሔር ቃላቶች ተመርቶ እግዚአብሔርን የሚጠብቅ ንስሐ የገባ ከኃጢአት የጸዳ ሰው ቢሞት እንኳን መንግሥተ ሰማያትን የሚወርስ እንጂ በስጋም በነፍስም ሲኦል የሚገባ አይሆንም ማለት ነው። ስለዚህ እዚህ ጋር መረዳት ያለባችሁ ነገር በማንኛውም ሰዓት ንስሐ መግባት፣ ራስን ማጽዳት፣ ራስን ዝግጁ አድርጎ መጠበቅ ያስፈልገናል ማለት ነው። ይህንንም ለእናንተ ይዤላችሁ የመጣሁት ከወንድማዊ አስተሳሰብ አንጻር ነውና በድጋሚ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ በእግዚአብሔር ስም ቫይራል እንዲወጣ እንድታደርጉልኝ በትህትና ጠይቃለሁ። እንግዲህም ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ፣ ትእዛዜን ጠብቁ። በዚያን ጊዜ ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉ። ማንም እነሆ ክርስቶስ በዚህ አለ ወይም ከዚያ ነው ቢሏችሁ አትመኑ። ብዙ ድንቅና ታላላቅ ምስክሮች በማሳየት የተመረጡትን ለማሳት ይሞክራሉ። እንግዲህ እነሆ አስቀድሜ ነገርኳችሁ፣ ክርስቶስ በበረሃ ነው ወይ? አሁን እዚህ ጋር የምንወስደው ኮንሴፕት ምንድን ነው? ብዙዎች ነቢያቶች እየመጡ ነው። ለምሳሌ የፕሮቴስታንት ቤተ ክርስቲያን ውስጥ ያሉ እኔ ነቢይ ነኝ፣ እግዚአብሔር ሹሞኛል፣ ስለ አንተ አቅልሃለሁ፣ ኢየሱስ ክርስቶስ ከእኔ ጋር ያወራል፣ ይነጋገራል፣ ችግሮችን እኔ እፈታልሃለሁ፣ እግዚአብሔር በእኔ አድሯል፣ እንደዚህ ሆኗል። ዳት ኢዝ ደ ሆል ሂስትሪ ዴይ ቶክ። ሁሉም የሚያወሩት ነገር ስህተትና ውሸት እንደሆነ እናንተን ለማወናበድ ከሐሰተኛው ኢየሱስ የተላኩ ወይም ከሐሰተኛው መሲህ ወይም ደግሞ በዓለም መጨረሻ ላይ የሚነሳው መሲህ የሚልካቸው የእሱ አሻጠሮች እንጂ ትክክለኛው ኢየሱስ ክርስቶስን አግኝተው እየተመሩ ያሉ እንዳልሆኑ እንድታቆም ጭምር ነው። ወደ ትምህርታችን እንመለስ። በልፍኝ አለ ቢሏቸው አትቀበሏቸው። የሰው ልጅ አመጣጥ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ነውና በዚያን ሰዓት ተጠበቁ። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቆጠቁጥ ቅጠሏም ሲለመልም
በዚያን ጊዜ ጊዜው እንደቀረበ ትረዳላችሁ። እንዲሁም ደግሞ እናንተ ይህን ሁሉ ስታዩ በደጅ እንደደረሰ ወቁ። እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያችም ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ልጅም ቢሆን የሚያውቅ የለም። ስለዚህ ነቅታችሁና ተግታችሁ ተዘጋጅታችሁ ተሰናድታችሁ ጠብቁ። ከዚያም የመከራ ወራት በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም። ተዘጋጅታችሁ ተሰናድታችሁ ጠብቁ የሚለው ኮንሴፕት ላልተረዳችሁትና ግንዛቤ ላልፈጠረባችሁ ሰዎች ኢኔሴንስ ንስሐ ግቡ፣ ጸልዩ፣ ከኃጢአትና ከሌሎች ነገሮች ተጠበቁ፣ እግዚአብሔር መምጫው አይታወቅምና ተዘጋጅታችሁ ጠብቁት ነው። በምን? በንስሐ በጾም በጸሎት ራሳችሁን አበርቱ፣ ከስጋዊ ፍላጎት ራሳችሁን አርቁ፣ ንስሐ ገብታችሁ ጽድት ብላችሁ ጠብቁት ማለቱ ነው። ከዋክብትም ከሰማይ ይወድቃሉ፣ የሰማዮች ኃይላት ይናወጣሉ። በዚያ ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከአመፅና ከተንኮል የተነሳ በምድር ላለው ሁሉ ይቅርታ የለም፣ የኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐም ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ግን ባይመለሱ እኔም ፊቴን ከነርሳቸው መልሳለሁ። ኤሳው ብኩርናውን ለመብል እንደሸጠ በረከትም እንዳጣ እነዚያም በመንፈስ ቅዱስ የሰጠዋቸውን ልጅነት ለአምልኮ ጣዖት ይለውጡታልና በዚያን ጊዜ ተጠንቀቁ። ከዚያን ጊዜ ሐሜት፣ ትዕቢት፣ ስድብ፣ ራስን መውደድና ማክበር፣ መማለጃን ወይም ጉቦን ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምንም መግደል፣ በሐሰት መመስከር፣ መስረቅ፣ ሐሰት መናገር፣ ድንበር ማፍረስ፣ ወሰን መግፋት፣ አጥር መስበር፣ ቤት መሰርሰር ይበዛል። ወንድምም ወንድሙን ለገንዘብ ይለውጣል፣ ፍቅርም ከነሳቸው ይርቃል። በዚያን ዘመን ተጠንቀቁ። በዚያን ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮችም ለጌቶቻቸው አይታዘዙም። ሴቶች በመኳንንት ወንበር ሊቀመጡ ይወዳሉ፣ በወንድ መሳሪያ ያጌጣሉ። እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሴት የተናገረችው ለባሏ አይጥመውም፣ ባሏ የተናገረውም ለሚስቱ አይጥማትም። የባሏን ፍቃድ አትሰራውም፣ ባሏ ስለ ንብረቱ ይታገሳታል። ፈቃዱን ታደርግ ዘንድ እሺ ብትለው ለጊዜው ደስ ይለዋል፣ እምቢ ብትለው ስለ ንብረቱ እያዘነ ይኖራል። በዚያን ጊዜ ከሀብታቸውና ከብልጽግናቸው የተነሳ የእግዚአብሔርን መኖር ይዘነጋሉ። እህላቸውን የሚያደልቡበት ሰፊ ጎተራ ለመስራት፣ ገንዘባቸውና ወርቃቸውን የሚያከማቹበት ከፍተኛ ሳጥን ለማዘጋጀት ይፋጠናሉ። ነፍሳቸውንም ለብዙ ዘመን የሚያበቃ የደለበ እህል የተከማቸ ወርቅና ገንዘብ አለሽና ከእንግዲህ አርፈሽ ብዪ፣ ጠጪ፣ ደስ ይበልሽ ይለዋታል። ነገር ግን ባላሰቡት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳታል። ያደለቡትና ያከማቹት ሀብት ለማንም ይሆናል። እግዚአብሔርን ያላሰበ በባለጠግነቱ ብዛት የተማመነ እድሉ እንዲህ ይሆናል። በዚያን ጊዜ ተጠንቀቁ። በክፍል 2 እንድመለስላችሁ ከፈለጋችሁ ይህንን ቪዲዮ ቫይራል አውጡ፣ ላይክ አድርጉት፣ ሰብስክራይብ አድርጋችሁ ይህንን ቻናል አዲስ ስለሆነ ቢያንስ 500 አስገቡት። ክፍል 2ን ይዤላችሁ በቅርብ መመለስ ይሆናል። ውድ ቤተሰቦቼ አብራችሁኝ እስከዚህ ደቂቃ ድረስ ስለነበራችሁ አመሰግናለሁ። በድጋሚ ቻናሉን ሰብስክራይብ በማድረግ ከፍ አድርጉት። በክፍል 2 በቅርብ መመለስላችሁ ይሆናል። ነገር ግን የእናንተን ፊድባክ አይቼ ስለሆነ ቪዲዮን የምሰራው እናንተ የምታሳዩኝ ፊድባክ ከምንም ነገር በላይ ነው። ስለዚህም ሰብስክራይባችሁ፣ ላይካችሁ የቪዲዮ አቅም አይቼ በክፍል 2 መመለስ ይሆናል። እግዚአብሔር ከሁላችንም ጋር ይሁን። አሜን።